ለማግባት ለመውለድ ሀብታም ለመሆን ራስሽን በጣም አታስጨንቂ። ወይ ለማግባት ወይ ደግሞ ቶሎ ሀብታም ለመሆን ራስን አታስጨንቅ። አንዳንድ ሰው በቃ ዛሬ ሀብታም ካልሆንኩ፣ ዛሬ ካላገባው፣ እንትና አግብቷል፣ እንትና ወልዷል፣ እንትና ሀብታም ሆኗል ብሎ ራሱን ያስጨንቃል። በአንድ ቀን አልተወለድንም፣ በአንድ ቀን አናገባም፣ በአንድ ቀን አንሞትም፣ በአንድ ቀን ሀብታም አንሆንም፣ በአንድ ቀን ደግሞ ደሃ ነው። አንዱ ሀብታም ሲሆን አንዱ ደሃ ነው። አንዱ ሲያገባ አንዱ እንዲያገባ ሰርግ እየደገሰለት ነው። አንዱ ሲወልድ አንዱ አላገባም። አንዱ ሲሞት ደግሞ አንዱ ገና እየተወለደ ነው። በጣም ራሳችሁን አታስጨንቁ። እግዚአብሔር ሲፈቅድ ነው ትዳር የሚሆነው። እግዚአብሔር ሲፈቅድ ነው ልጅ የሚወለደው። እግዚአብሔር ሲፈቅድ ነው ሀብታም የምትሆነው። እግዚአብሔር ሲፈቅድ ነው የምትነግደው። እግዚአብሔር ሲፈቅድ ነው የሆነ ነገር የምትሆነው እና በቃ እኔ ባልኩት መንገድ ለምን አልሄድም? ዛሬ ለምን ፀሐይ አልወጣም? ዛሬ ለምን ዝናብ አልዘነበ? ዛሬ ለምን ዘነበ? ዛሬ ለምን ፀሐይ ወጣ ብሎ ራስን እንደማስጨነቅ። ስለዚህ የሚገርም ጥበብ እንዲኖራችሁ የምትፈልጉ ከሆነ ከእግዚአብሔር ጋር በሰላም በጥበብ በፍቅር መኖር የምትፈልጉ ከሆነ በተቻላችሁ መጠን ራሳችሁን አታስጨንቁ። እግዚአብሔር ሲፈቅድ እመነኝ አልኩህ፣ ሚስትህን ያመጣል። እግዚአብሔር ሲፈቅድ ባልሽን ያመጣል። እግዚአብሔር ሲፈቅድ ገንዘቡን በጊዜው ታገኘዋል። በጣም